እማኪያ ወይ መተናል ዛሬ መተናል አዎ መተናል ደስታችሁን አፍቆናል አንተ ለማስደሰታችን ለማስደሰት መተናል ላይ ግን ያስፈልገናል ለንትታ ቼስ ውድ ቤተሰቦቼ እንግዲህ ትናንትና ሪአክሽን ቪዲዮ ሰርችላችሁ ነበረ። እንግዲህ ሁላችሁም ወዳችሁታል ማለት ነው። ተለመደ ቪዲዮ ላይክ አድርጉልኝ ማለት ነው። በዛሬው ቪዲዮ እንግዲህ በጣም ደስ የሚሉ ቪዲዮዎች አሉ። እንዲሁም ደግሞ ቦቼና ግምዣ እንግዲህ ቦቼ የባህል ቀሚስ አስለብሰዋት የሰራችሁ ቪዲዮ ነበር ማለት ነው። እዛ ላይ የሰጣችሁት ኮሜንት ትንሽ አልተመቸኝም። ለማንኛውም ቪዲዮ ላሳያችሁና ኮሜንት እናንብብና አስተያየት እንሰጣለን ማለት ነው። እንግዲህ ቪዲዮ የተመለከታችሁትን ይመስል ነበር። ያየው ኮሜንት ምንድነው? ኮሜንት ላይ ስትገቡ ሁሉም ኮሜንት በሚባል ደረጃ ግምዣ እስከዛሬ ሹሩባ ማትሰራውና ቀሚስ ማትለብሰው ግንባሯ ስለሚታይባት ነው ወደፊት ፍሬዝ ያደረገችው ምናምን እያላችሁ ኮሜንት የምትሰጡ ሰዎች አላችሁ እና ይሄ ደግሞ አግባብ አይደለም። እንደውም ልጅቱ በአሁን ላይ አምሮባታል። ስለዚህ በዚሁ ቀጥይ በጣም አምሮብሻል እያላችሁ ነው ኮሜንት ማድረግ ያለባችሁ ብዬ አስባለሁ። ደግሞ በጣም ያሳቀኝ ቪዲዮ አለ፣ እሱን ላሳያችሁና እንመለሳለን። እሺ ደጋውን ማታ ማላሳየው ነው እኔ አላልኩም። አላስኮርጃ ላይ ተማሪ ይኸው በእናትህ ሲቪን እኮ አስገባ ፀሐይ ወደለኝ። እውነትህን ነው ይበል። እሰይ በጣም ክፉ ሰው ነበር። ታስታውሳለህ? 8ኛ ክፍል አላስኮርጅም ብለኝ ይኸው እኔ ወድቄ አሁን ንግድ ጀምሬ መኪና ያዝኩ። የዛኔ እኮ በእናትህ ልጅነት እኮ ነው። እና አሁን ታዲያ አሽኝም ሌላውን ቶ እውቀት ከገንዘብ ይበልጣል ብለህ የተከራከርከኝ ታስታውሳለህ? እስኪ ቆተን ተሳፈራው ወንድ ልጅነት ነው። ምን ነው የዛኔ ትን ብሎኝ በሞትኩኝ። እስቲ በእናትህ ፀሐዩ ሊገለኝ ነው። ሸኘኝ ይልትተው ስለዚህ ያ ፈተና ይሸኘሽ። ስማ ደግሞ ሰልፉ እንዳይኮርጅብህ ከለለት ሰለፈ አስባችሁታል? ጎበዝ ተማሪ ሆናችሁ አሁን እንደገና በዛ ሰጣላት ሳልኩት እኮ በቦታው ሆነ በ100 ብር ዶሮ ይላል። እዚህ ጋር ደግሞ አቤቢ ወጪው ቢወደድም የዘንድሮ ኑሮ ይጣል በ100 ብር ዶሮ በ100 ብር ዶሮ ባላሻኛ ዳዊት ስላላት ህይወትና ክትፎ ለሚስት አሰራል ውስጥ እንቁላል አላት ጠብሰህ ትበላለህ ጠዋት ጠዋት ሩቅ ጫም ትሻልሃለች እስከ ጥምቀት ታበላሃለች። በ100 ብር እቺ ዶሮ እድለኛ ይሰጡሉ በ100 ብር እድለኛ ይሰጡሉ። ይመቻችሁ። ይችላሉ፣ የምር ይችላሉ። በ100 ብር ዶሮ ይችላሉ። እነዚህ በጣም ነው ምችት የሚሉኝ። የምር ይችላሉ ነው የምላችሁ። ይመቻችሁ። የቦቼ ድራማ ይልሃል እዚህ ጋር እማኪያ ወይ ልቤ ያንቺ ጓደኞች እኮ ሀብታም አግኝተው ጥሩ የቦቼ ድራማ ይልሃል እዚህ ጋር ግን የኔን ያህል ደስተኛ አይደሉም። ግን እኮ ነው ምንም አትበለኝ። ታውቂያለሽ፣ ለአንቺ ጥሩ ኑሮ መስጠት ፈልጋለሁ። ግን እንዴት ትበቃኛለህ? ከጎኔ ስትሆን ዓለም የኔ ሆነች ያክል ነው የሚሰማኝ እኮ። እሺ ምን እንዳደርግልሽ ትፈልጊያለሽ? ሁሌም አጠገቤ ይሁን፣ እጄን እንዳትለቀኝ። ቃል እገባልሻለሁ፣ መቼም አልተውሽም። የእውነት ቦቼ እኮ ይችላል፣ ትወና እኮ ይችላል። የምር ይችላል። ቦቼ ይችላል የምትሉት ኮሜንት ላይ ቦቼ ይችላል በሉሽ። የዘገሊላለት ነይልኝ በኔ ሙት የዘገሊላለት ነይልኝ በኔ ሙት ላስተሪዮ ማርያም እመጣለሁ ላስተሪዮ ማርያም እመጣለሁ። ማነው የገና የጥምቀት ማነው ሲመጣ ታቦቱ
ያለው ባልነው ከልካይ ያለው ኧረ ማር ነው ኧረ ማር ነው ኧረ ማር ነው ገላሽ አበባ